ኢትዮጵያ ውስጥ ምስር በጣም አስፈላጊ ሰብል ነው። ከጥራጥሬ ሰብሎች መካከል አንዱ ነው። ኢትዮጵያም ከአፍሪካ አንደኛ ነች በፕሮዳክሽን። ነገር ግን ባለፉት 7-8 ዓመታት የምስር ቫይረስ በመከሰቱ የምስር ፕሮዳክሽን ወይም ደግሞ የምስር ምርታማነት ከጊዜ ወደ ጊዜ በጣም እየጠፋ የምስር ሰብልን ማሳ ላይ ማየት በጣም ተቸግረናል። የለም ሁለት ቫይረሶች አሉ በዋናነት እነሱ የሚተላለፉት በአብዛኛነት በኤፊድ የሚባል ወይም ደግሞ በክሽክሽ ስለሆነ ክሽክሿን በመቆጣጠር ቫይረስን መከላከል እንደሚቻል በሰራነው ጥናት ማረጋገጥ ችለናል። ከዚህ በጎን ለጎን ደግሞ የተለያዩ ዝርያዎችን ለኛ አካባቢ የሚሆኑ ለሰሜን ሸዋ የሚሆኑ ዝርያዎችን የማስመረጥ በአርሶ አደሮች የማስመረጥ ስራ ሰርተን ፉሪ የሚባል በጣም ቆንጆ የሆነ ዝርያ ምርታማነቱ በጣም ከፍተኛ የሆነ ዝርያ መርጠናል። እያባዛ ነው እንገኛለን። የደብረ ብርሃን ግብርና ምርምር ባለፉት አመታት በሰራው ስራዎች የተገኙ ውጤቶች የሚያሳዩት አሁንም እየተሰሩ ያሉ ስራዎች አሉ። እንደዚህ ዝርያ ምርጣዎች፣ እንደዚህ ተባይ መቆጣጠር እና እነዚህን አንድ ላይ ስናያቸው ምስር ማሳ ላይ የማይታየውን አሁን ወደፊት በምንሰራቸው ከሚቀጥለው አመት ጀምሮ በምንሰራቸው ስራዎች በእርግጠኝነት የምስርን ምርታማነት ወደ ነበረበት ወደ ቀድሞ እንደውም በተሻለ ሁኔታ እንመልሰዋለን ብለን ተስፋ እናደርጋለን።